ተስፋ መቁረጥ ዕውቀት አይጠይቅም። ብድግ ብሎ ተስፋ መቁረጥ ለመመለስ ለጠላት አሳልፎ ይሰጣል እግዚአብሔር ከፈለገ። ዓላማው መመለስ። ያጣናቸው አንዳንድ ነገሮች ሊኖሩ ይችላሉ፣ እንደ ግለሰብ፣ እንደ ቸርች፣ እንደ አገር። በቃ ይሄ ተወሰደብኝ፣ ይሄ ጎደለብኝ ምናምን። አንዳንድ ውድቀቶች፣ አንዳንድ ድካሞች፣ አንዳንድ አስደንጋጭ ነገሮች ዓላማቸው ወደ እግዚአብሔር እንድንጮህ፣ እግዚአብሔር ተወኝ፣ እግዚአብሔር ረሳኝ፣ በቃ እግዚአብሔር በቃ ድሮ ነበር ከኔ ጋር አሁን እንኳን የለም ብሎ መቀመጥ ትክክል አይደለም። ያ ነገር ሊያስጮኸን ይገባል። ጥቃትን ዝም ብሎ መቀበል መንፈሳዊነት አይደለም። በግል ህይወታችን እየደከምን በአባይነት ማጣታችን ምናምን እየጨመረ ከሄደ መንቃት ያስፈልጋል። እንዴ ምን ሆኜ ነው ጌታ ሆይ እኔ እንደዚህ እንኳን ነበር። እናንተ ብርቱዎች በርታ ያላችሁ በዚህ ከተማ ኑ ወደ እኔ አላለም። እናንተ ደካማ ራሱን ስለሚታመን ራሱን ስለሚያውቅ ደክሞሃል። አዎ ፌንት አርጋሃል። አዎ በቃ ተስፋ ቆርጠሃል። አዎ አንተ ነህ ኳሊፋይ የምታደርገው ነይ። በጣም ልቤን ከነኩት የመጽሐፍ ቅዱስ ክፍሎች በግል ጥናቴ ዛሬም መጽሐፈ መሳፍንት ውስጥ ያለ ቃል ነው ማካፈላችሁ። ክፍሉን ወይም ምዕራፍና ቁጥሩን ከመናገር በፊት እንዲሁ ስለ መጽሐፈ መሳፍንት ዛሬም ትንሽ ጠቆም እላለሁ። ከዚህ በፊትም የመጣው ጊዜ አንስቼላችኋለሁ፣ ግን ብደግም ምንም ክፋት የለው። መጽሐፈ መሳፍንት ማለት መስፍኖች የተነሱበት መጽሐፍ ነው። መስፍን አንድ ነው፣ መሳፍንት ሲበዙ ማለት ነው። ስለዚህ የእስራኤል ልጆች ከኢያሱ በኋላ ምድሪቱን ካከፋፈላቸውና ከወረሱ በኋላ ፈጽመው ያላጠፏቸው ህዝቦች ነበሩ። ሚዲያማውያንን አጥፍተዋቸዋል፣ ግን አልጨረሷቸው። አሁን ዘኍልቍ 31 ላይ ብትሄዱ በጣም ካጠፏቸው ህዝቦች መካከል አንዱ ሚዲያማውያን ናቸው። ምክንያቱም ከበለዓም ጋር በመመካከር የእስራኤል ህዝብ እንዲያመነዝርና ብዙ ቅጣት እንዲደርስበት ያደረጉ ህዝቦች ስለሆኑ አጥፍተዋቸዋል፣ ግን አስተርፈዋል ትንሽ። እንደዚሁ ከነዓናውያን የምስራቅ ሰዎች የሚባሉ የተረፉ ነበሩ። የተረፉት እነዛ ህዝቦች ለመፈተኛ ሆኗቸው ለእስራኤል። ምንድነው መፈተኛ ማለት? ከእግዚአብሔር ፊታቸውን አዙረው እነሱ የሚያመልኳቸውን አማልክት ለማምለክ ከሆነ ዓመታት በኋላ ይገቡበታል የነሱን አምልኮ እና ጣዖታትን ማምለክ ይጀምራል። ሙሉ በሙሉ ቢጠፉ እኮ ምርጫም የለም። ሌላው የሚያመልከው ነገር ምን እንደሆነ ስለማይታወቅ አርፎም እግዚአብሔር ማምለክ ይቻል ነበር ብዬ አስባለሁ። ለመፈተኛ ሆኑባቸው። ስለዚህ እነዛ አህዛቦች የሚያመልኳቸውን አማልክት ከሆነ ዓመት በኋላ ያመልካሉ። ከዛ እግዚአብሔር ይቀጣቸዋል፣ አሳልፎ ይሰጣቸዋል። ለፍልስጤማውያን አሳልፎ ይሰጣል፣ ለሚዲያማውያን፣ ለተለያዩ ሰዎች አሳልፎ ይሰጣል። መሰጠት አልነበረበትም የእግዚአብሔር ህዝብ። ግን እንዴት ይመልሰው ታዲያ እግዚአብሔር ህዝቡ? ስለዚህ መጽሐፈ መሳፍንት ላይ ከባድ ሽክርክሮች ነው ያለው። መሽከርከራ ወደ 7 ጊዜ እግዚአብሔርን ይበድላሉ። ትልቁ ጥፋታቸው ጣዖት አምልኮ ነው። እግዚአብሔርን ይበድላሉ። ከዛ እግዚአብሔር ለጠላቶቻቸው አሳልፎ ይሰጣቸዋል። ከዛ ይነቃሉ። እኛ እኮ እንዲህ አልነበረም ህይወታችን መሆን ያለ። እኛ መድከም ሳይሆን መበርታት ነበር የነበረብን። መሸነፍ ሳይሆን ማሸነፍ ነው። የምንገብር ሳይሆን አስገባሪ ነበር መሆን ያለብን ብለው ንቅት ይሉና ይጮሃሉ ወደ እግዚአብሔር። ያው የእግዚአብሔር ህዝብ አንዱ ብልጠቱ ጩኸት ያውቃል። ዛሬም ድረስ የሆነ ነገር ሲጫነውና ሲበዛበት ብሎ የሚጮኸው ነገር አለው የእግዚአብሔር ህዝብ። ለምን? አባቶቻቸው ሲጮሁ እግዚአብሔር እንደሰማ ታሪክ ያውቃል። በግብጽም የወጡት በጩኸት ነው ታውቃላችሁ። አድነን አትርፈን ብለው ሲጮሁ እግዚአብሔር ጆሮ ገባ ነው የሚለው ያ ጩኸት። ከዛ ነው ሙሴን አዳኝ አድርጎ ያመጣላቸው። ስለዚህ የእስራኤል ልጆች በመሳፍንት ዘመን ብዙ መስፍኖች በሚነሱበት ዘመን ቅጣቱ ሲበዛባቸው፣ ጫናው ሲበዛባቸው ይጮሃል። ሲጮሁ ደግሞ እግዚአብሔር ይሰማል። ከዛ ይሰማና አንድ መስፍን ከመካከላቸው ያስነሳላቸዋል። ያ መስፍን 20 ዓመት ሊሆን ይችላል፣ 30 ዓመት፣ 40 ዓመት ሊሆን ይችላል። ያሳርፋቸው። ከዛ ደግሞ ተመልሰው እንደገና ጣዖት አምልኮ ውስጥ ይገባሉ። የሚጨቁኗቸው ይመጣሉ፣ ደግሞ ይጮሃሉ፣ ደግሞ መስፍን ያስነሳላቸዋል፣ ደግሞ የሆነ ዓመት ያሳርፋቸዋል፣ ደግሞ ተመልሰው ጣዖት አምልኮ ውስጥ። እንደዚህ አይነት መሽከርከር 7 ጊዜ ታገኛላችሁ። ወደ 14 መስፍኖች ተነስተዋል በ21 ምዕራፍ ውስጥ ማለት ነው። መጽሐፈ መሳፍንት ላይ እነ ዲቦራም ጨምሮ ማለት ነው ተነስተዋል። ወደ 21 የሚሆን ጠቅላላ ስንት ዓመት ፈጀ ብዬ ስመለከት 350 ዓመት አካባቢ ፈጅቷል። 350 ዓመት በመሽከርከር በጣም ይዘገንናል። ሆኗል ግን እንደዚህ ሆነ። እስራኤል ታሪክ ውስጥ እንደዚህ ሆነ። እንዴ አንዱ ጋር እንኳን አይነቁም ወይ? በቃ እንደዚህ ነው የሆነው። የሆነውን ነው እንግዲህ የተጻፈልን፣ መሆን የነበረበትን ሳይሆን የሆነው ነው የተጻፈልን። ይሄ ማለት በቃ በእነዚህ 300 ዓመታቶች ውስጥ 350 ዓመታቶች እግዚአብሔር በጣም ደስ ብሎታል አይደለም። እግዚአብሔር በጣም ያዘነባቸው ዓመታቶች ይበልጣሉ። እንደውም ነፃ ወጥተው እግዚአብሔርን ካመለኩበት ዓመታት ይልቅ እነዛኞቹ በጣም ብዙ ነበሩ። ስለዚህ በእንደዚህ አይነት መሽከርከር ውስጥ ነበር እስራኤል የሚያሳልፈው። አንዳንድ ጊዜ ህይወት እንደዚህ ሆነ። የሆነን ወር ብርትት ብለን በጣም ተነቃቅተን ደስ ብሎን ለሰው ሁሉ እየመከርን ሰውን ሁሉ እያበረታትን አይዞሽ ያልፋል እያልን አንድ ወር ያልፋል። የሚቀጥለው ወር ደግሞ የሚያነሳን ሁሉ እስከሚያቅተው ድረስ ታች ነው። በጣም ይቀዘቅዛሉ ነገራችን። በጣም እናዝናለን፣ እንከፋለን። ብዙ አልፈን እንሄዳለን ሁሉ በቃ ጌታን ባላቅስ ኖሮ እስክንል ደግሞ እኔም ብሎ አገልጋይ እስክንል ድረስ ብዙ ምንረበሽበት ምንታወክበት ደግሞ ወር ሊመጣ ይችላል። ደግሞ የእግዚአብሔር መንፈስ እንደገና ብድቅ ያደረገንና እንነሳና ደግሞ የሚቀጥለውን 2-3 ወር ደግሞ በብርታት እናሳልፋለን። ደግሞ ተመልሰን እንደዚህ። ይሄ መጽሐፈ መሳፍንት ላይ
ያለው ይሄ መውጣት መውረድ የሚለው ይገርማችኋል፣ ይጎበኘናል እየመጣ በህይወታችንም እንደዚህ አይነት ነገሮች ይመጣል። አላቅም 2014 እያንዳንዱ ሰው እንዴት እንዳሳለፈ። መጽሐፈ መሳፍንት ላይ ከተነሱ መስፍኖች መካከል በፍጹም ለመስፍንነት የማይበቃ እሱም ብሏል። እኔ አልችልም ነው ያለው። እኔ አልችልም፣ ይሄ የምትለኝን ነገር ማድረግ እኔ አልችልም ይለው ነበር እግዚአብሔር ግን የቤት ቁጥር ተሳስቻ አይደለም አንተ ቤት የመጣው በአንተ ነው ይሄንን ማዳንና መታደግ የማደርገው፣ ስለዚህ ተዘጋጅ እያለ በጣም ሲያበረታታው የነበረ አንድ ምልክት አልበቃ ብሎት 2 ምልክት 3 ምልክት 4 ምልክት ከእግዚአብሔር የሚጠይቅ እግዚአብሔርም የማይሰለቸው ማለት እግዚአብሔር የማያዝንበት 2 ምልክት ያሳየው አይበቃህም እንዴ ብሎ የማይቆጣው እስኪገባው ድረስ እግዚአብሔር እንደፈለገውና እግዚአብሔር እንደጠራው ያስረዳው አንድ ደካማ ራሱን የተናገረው ደካማ ነኝ ብሎ የተጠቃው ነኝ ስላለ የቤቱ ትንሽ ልጅ ስላለ ነው። እነዚህን ሁሉ እንዲህ አይነትን ሰው እግዚአብሔር የመረጠበትን ክፍል አሳያችኋለሁ። ምናልባት ይሄን ክፍል በማየታችን ምንድነው የምንጠቀመው? አሁን ፕሮግራሙ ሲያልቅ መጨረሻ እንደው እዚህ ያልነበረ ሰው እንኳን ቢጠይቀኝ ስለምን ነበር የተካፈላችሁ ቢለኝ ምን ልበለው ካላችሁኝ ስደክም ኃይለኛ ነኝ ነው ማለት። ስደክም ኃይለኛ ነኝ። አሁን ይሄ ሴንስ አይሰጥም። እንደው በአማርኛው ራሱ ስደክም ደካማ ነኝ ነው አይደለም የሚባለው? ቀወቀው እኔ ከደከምኩ ነው። ስደክም ደካማ ነኝ ብትሉት ባንዴ ይገባዋል ሰው። ስደክም ኃይለኛ ነኝ ስትሉት ግን ምን ተሳስተህ ነው ሊላችሁ ሁሉ ይችላል። ግን ይሄ መጽሐፍ ቅዱስ ስሌት ነው። ስደክም ኃይለኛ ነኝ ጳውሎስ ይሄን ብሏል አይደለም? ይሄን ነገር ከኔ አንሳልኝ ብዬ ጠየቅኩት ጌታን ያውም 3 ጊዜ አይቶ ይሄ እያለ እኔ ያበረታሃለሁ አለኝ። እያለ እኔ ጸጋ ሰጥሃለሁ አለኝ። በቃ ታዲያ በድካሜ ነው የምመካው ስደክም ኃይለኛ ነኝ ብሏል። መጽሐፈ መሳፍንት ምዕራፍ 6 ቁጥር 1 ጀምሮ አነባለሁ። ጌዲዮንን እግዚአብሔር እንዴት እንዳስነሳው ነው ማሳያችሁ። በቃ ጌዲዮንን ይረዳኛል ነው ያልኩት። ይሄንን ክፍል ሳጠና ክብር ለእግዚአብሔር ይሁን። እንደዚህ ካገዘው ጌዲዮንን በፍጹም በምንም መስፈርት ለዚህ አገልግሎት የሚበቃ ሰው ያልነበረን ሰው እግዚአብሔር አበረታቶ ነፃ አውጪ ካደረገውና እስራኤልን ለ40 ዓመታት ካሳረፈ እግዚአብሔር ዛሬም በእኔም በቤተሰቤም በቤተ ክርስቲያንም ይሰራል ብዬ አምነዋለሁ። ክብር ለእግዚአብሔር ይሁን። ምናልባት ከዚህ በፊት ነግሬያችኋለሁ። ተስፋ መቁረጥ እውቀት አይጠይቅም። ብድግ ብሎ ተስፋ መቁረጥ አይደል? አሁን ተስፋ መቁረጥ ምን እውቀት ይጠይቃል? መድከም እውቀት አይጠይቅም። መበርታት ግን እውቀት ይጠይቃል። መገለጥ ይጠይቃል። መረዳት የሆነ ማየት ይጠይቃል ለመበርታትና ተስፋ ለማድረግ። ስለዚህ እኔ እግዚአብሔር በጌዲዮን የሰራውን ስመለከት በሀገሬ ተስፋ እንዳልቆርጥ ያደርገኛል። በአገልግሎቴ ተስፋ እንዳልቆርጥ፣ በቤተ ክርስቲያን ተስፋ እንዳልቆርጥ ያደርገኛል። እግዚአብሔር ይባረክ። መጽሐፈ መሳፍንት ምዕራፍ 6 ቁጥር 1 ጀምሮ ማንበብ ጀምራለሁ። የእስራኤልም ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። ይሄ መጀመሪያቸው አይደለም። በእግዚአብሔር ፊት የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። መሳፍንት ውስጥ በጣም በተደጋጋሚ ታገኛለህ። ቢያንስ 7 ታገኛለህ። ምክንያቱም ሽክርክሮሹ እንደዛ ስለሆነ ክፉ ስራ ሰሩ። አቃላችሁ ኢያሱ አስጠንቅቋቸው ነበር። እኔና ቤቴ እግዚአብሔር እናመልካለን እናንተ ምረጡ ያለው ለምርጫ የቀረበው ማለት ፊት ለፊታቸው ስለነበሩ አንተና ቤት ብቻ አይደላችሁም እኛም እግዚአብሔር እናመልካለን አሉት። ግን ስንት ዓመት አመለኩ ነው ጥያቄው። ከተወሰነ ትውልድ በኋላ እንደገና ተመልሰው ወደ ጣዖት አምልኮ ሄዱ ነው። ስለዚህ ክፉ ስራ ሰሩ፣ ጣዖትን አመለኩ ነው። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው ይላል። ተመልከቱ፣ ለሚዲያማውያን አሳልፎ ተሰጡ። ሚዲያማውያን ማለት ጠላቶቻቸው ናቸው ለእስራኤል ልጆች። ሚዲያም ማለት የአብርሃም ልጅ ነው። ባይዘው ከኬጡራ የተወለደ አንደኛው ልጁ። ኬጡራ ልጆች ወልዷል። ሳራ ከሞተች በኋላ ኬጡራን አግብቶ ወልዶ ነበር እና ከነዛ ልጆች መካከል አንዱ ሚዲያም ነበር ስሙና ሁልጊዜ በእስራኤል ልጆች ላይ ጠላት ሆኖ ይነሱ ነበር ሚዲያማውያን። እግዚአብሔር ለሚዲያማውያን አሳልፎ ሰጣቸው ማለት ሚዲያማውያን ኃይለኛ ስለሆኑ አይደለም በእነሱ ላይ የበረቱባቸው። እግዚአብሔር ነው ይሄን ያደረገው። ለምን? ለመመለስ ለጠላት አሳልፎ ይሰጣል እግዚአብሔር ከፈለገ። አላማው መመለስ ነው። አላማው የእስራኤልን ሕዝብ ጭርስ አድርገው እንዲያጠፏቸው አይደለም። ለነሱ አሳልፎ ይሰጣቸው ጊዜ ነበረ እግዚአብሔር እየሰጣቸው ያለ። ያው መጮህ ያውቃሉ የእስራኤል ልጆች፣ ተመልሰው ይጮሃሉ። ደግሞ አንድ መስፍን አስነሳላቸዋለሁ ደግሞ እንደዚህ ብሎ እግዚአብሔር አሳልፎ ሰጣቸው ለሚዲያማውያን። ምንድነው ያደረጓቸው? ሚዲያማውያን ያደረጓቸው ምናልባትም ሌሎች ካደረጓቸው ሳይብስ አይቀርም ብዬ አስባለሁ። ለምን እንደዚህ ያልክ ካላችሁኝ መሰረታዊ ፍላጎታቸውን ነበር የሚያሳጧቸው። የሚበላ ነበር የሚወስዱ። እንዴ ትርፍ ነገር ቢወሰድ ችግር የለም እቋቋመዋለሁ ትላላችሁ። የምትበሉት ከተወሰደባችሁ እንዴት ነው የምትሆኑ? እስቲ አስቡት። አሁን በዚህ ዓመት ለምሳሌ ያጣናቸው አንዳንድ ነገሮች ሊኖሩ ይችላሉ። እንደ ግለሰብ፣ እንደ ቸርች፣ እንደ ሀገር በቃ ይሄ ተወሰደብኝ፣ ይሄ ጎደለብኝ ምናምን። የሚበላ ከተወሰደ ግን የለም እኮ ማለት ነው። ያ ሰው ያውም ዘርተው ቡቃያው ሲደርስ በቃ ሊያጭዱ ሊበሉ ሲሉ መተው ያጠፉባቸዋል ወይ ዘርፏቸዋል። ይሄ እኮ ሰርቫይቭ ማድረግ እንኳን እስከማይቻል ድረስ መጠቃት ማለት ይሄ ከባድ ነው። ብዙ ነገር ትታገሳላችሁ። የምትበሉት ስታጡ ግን ምን ልናረግ እንደምንችል እንግዲህ እግዚአብሔር ነው የሚያውቀው። ስለዚህ ሚዲያማውያን እንዲህ ነበር የሚያደርጓቸው። ቁጥር 2 የሚዲያምም እጅ በእስራኤል ላይ ጠነከረች። ከሚዲያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ሚዲያማውያን አሜሌቃውያንም በምስራቅም የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር።
እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተዉም ነበር። በግ ወይም በሬ ወይም አህያ ቢሆን አይተዉም። ይሄ በጣም ምን አይነት ክፋት ነው? በጣም ከባድ ክፋት ነው። ትርፍ ነገር መውሰድ እሺ፣ ዋናው ያላቸውን መውሰድ ግን ምን ሆኑ ማለታቸው ነው። በግ ካለ ውስድ ያደርጉባቸዋል። ፍየል ካለ ይወስድ፣ ላም ካለ ይወስዱባቸዋል። ቡቃያውን ያጠፉባቸዋል። ወይም የደረሰም ስንዴ ካለ ይወስዱባቸዋል። ምን ይሁኑ ታዲያ እስራኤል ልጆች? እንግዲህ ሰው እዚህ ጋር ካልጮኸ መቼ ሊጮህ? አያችሁ፣ አንዳንድ ውድቀቶች፣ አንዳንድ ድካሞች፣ አንዳንድ አስደንጋጭ ነገሮች አላማቸው ወደ እግዚአብሔር እንድንጮህ፣ እግዚአብሔር ተወኝ፣ እግዚአብሔር ረሳኝ፣ በቃ እግዚአብሔር በቃ ድሮ ነበር ከኔ ጋር አሁን እንኳን የለም ብሎ መቀመጥ ትክክል አይደለም። ያ ነገር ሊያስጮኸን ይገባል። ጌታ ሆይ ሊያስብለን ይገባል። አይተናላ እጁን፣ አይተናላ ታምራት። ስለዚህ የእስራኤል ልጆች እዚህ ድረስ ሲጠቁ የሚበሉትን ሲነጥቋቸው ላይጮሁ ነው እንዴ? በደንብ ነው እንጂ የሚጮሁት። ታሪክ ያውቃሉ። አባቶቻቸው ጮኸው እንደዳኑ ያውቃል። ስለዚህ እንደዚህ ያደረጓቸው እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ዘላኖች ናቸው እነሱ፣ አርብቶ አደሮች ናቸው። ብዙ እህል ምናምን እንደዚህ እንትን አያደርጉ። ስለዚህ ወሰዱባቸውና ድንኳናቸውን ይዘው እንዳንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸውም ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮሁ። ጎሽ እንኳን ጮሁ። ጥቃትን ዝም ብሎ መቀበል መንፈሳዊነት አይደለም። በግል ህይወታችን እየደከምን በአገልግሎታችን ከእግዚአብሔር ሞገስ ይልቅ መናቃችን፣ ተቀባይነት ማጣታችን ምናምን እየጨመረ ከሄደ መንቃት ያስፈልጋል። እንዴ ምን ሆኜ ነው ጌታ ሆይ? እንደዚህ እኮ አልነበረም። ከአንተ ጋር እኮ ያለኝ ህብረት እንዲህ እኮ አልነበረም። እንዴ ፍሬያማ ነበርኩ እኮ፣ ለምንድን ነው ፍሬ ያጣሁት? ምንድን ነው የሆንኩት ብሎ በጌታ ፊት መሆንና መጮህ በጣም አዋጭና ትልቅ የመፍትሄ መንገድ ነው። እዚህ የእስራኤል ልጆች በቃ ሚዲያማውያን ኃይለኞች ናቸው፣ መቼም ቢሆን አንችላቸውም፣ እግዚአብሔርም ትቶናል፣ በቃ እንዳደረገ ያደርግ፣ በቃ እንሙታ አላሉ። ወደኋላ አሰቡ። እግዚአብሔር ከዚህ በፊት በእንደዚህ አይነት ነገር ውስጥ ሲያልፉ አባቶቻችን አያቶቻችን ምንድን ያደረገው ብለው ሲያስቡ ጮሁ። መስፍን አስነሳላቸው። ኧረ እንጩሃ፣ ማንን እንደሚያስነሳ አናውቅም፣ ግን እንጩሃ ብለው ወደ እግዚአብሔር ጮሁ። ቁጥር 7 እንዲህም ሆነ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ። የዚህ ነቢይ ስም አልተጻፈም። ዲቦራ ናት። እንግዲህ አሁን አንዷ ሴት ነቢይት በዚህ በመሳፍንት መጽሐፍ ላይ እሷ ስሟ ተጠቅሷል። ያገለገለችውም በደም በዝርዝር ተጽፏል። ይሄኛው ነቢይ ጀስት አንድ ነቢይ ላከ ነው እንጂ የሚለው ስሙ ማን እንደሆነ ምንም አላቅም። በቃ ያው አንድ ነቢይ በሚል እኔም ልቀጥል። እግዚአብሔር ነቢይ ላከ። እርሱም አለ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነትም ቤት አስለቀቅሁ፣ ከግብፃውያንም እጅ ከሚያጋፏችሁም ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳድድኋቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችኋቸውን የአሞራውያንን አማልክት አትፍሩ አልኳችሁ፣ እናንተ ግን ድምፄን አልሰማችሁ። አያችሁ፣ ነቢዩ ደስ ያለውን አይደለም የነገራቸው ለእስራኤል ልጆች። ተጠቅተዋል። ሚዲያማውያን የሚበሉትን ነው እየወሰዱባቸው ያሉት። ስለዚህ ከኪሱ አውጥቶ 3 ዓመት ነው እነዚህ ሚዲያማ 3 ዓመት ነው፣ ከዛ በኋላ አይችሏችሁም ምናምን ብሎ የማይሆን ነገር አላወራም። ህዝቡም መስማት የሚፈልገውን አሳዶ ፈልጎ አልነገራቸውም። እግዚአብሔር ያለውን ብቻ ተናገረ። የእግዚአብሔር ነቢይ እግዚአብሔር ያለውን ነው የሚናገር። ክብር ለእግዚአብሔር። የሚጠቅመው እሱ ስለሆነ ማለት ነው ለእግዚአብሔር ህዝብ። አሁን እነዚህ ሰዎች የተጠቁ ሰዎች ናቸው። የሚበሉት ነው እየተወሰደባቸው፣ ግመሉ፣ ከብቶቻቸው፣ በጎቻቸው ነው እየተወሰደባቸው ያለው። አሁን እንደዚህ ለሆነ ሰው እግዚአብሔር እንዲህ ይላል፣ ድምፄን ስላልሰማችሁ ነው ይላል ማለት እንዴ? ይሄ ሰው አያስብም እንዴ? ሊያስብለው ሁሉ ይችላል። ነቢዩ ግን የህዝቡ ነቢይ አይደለም፣ የራሱም አይደለም፣ የእግዚአብሔር ነቢይ። ስለዚህ እግዚአብሔር ሩት ኮዙን መንካት ስለፈለገ ነው ነቢዩን እንደዚህ እንዲል ያደረገው እንጂ እኮ መፍትሄ እኮ አለ ከእግዚአብሔር ዘንድ። በኋላም እኮ መፍትሄ መጥቷል። ወደ መፍትሄው ከመሄዱ በፊት ግን ጩኸታችሁን ሰምቻለሁ ይላል እግዚአብሔር። አንድ መስፍን አስነሳላችኋለሁ በቅርቡ ይላል እግዚአብሔር። ጠብቁ፣ አይዟችሁ አይደለም ያለው። ይሄ ነገር ከዚህም በፊት ተከስቶ ያውቃል፣ ከዚህም በኋላ ሊከሰት ይችላል። ዋናው ምክንያት ግን ድምፄን አለመስማት ነው አለ እግዚአብሔር። ነቢዩ ይሄን ተናገረ። በቃ ከዚህ በኋላ ብቅም ሲል አታዩትም ይሄ ነቢይ አለ። ከዛ ቁጥር 11 የእግዚአብሔርም መልአክ ለተጮኸው ጩኸት መልስ ለመስጠት ማለት ነው። የእግዚአብሔርም መልአክ መጥቶ በኦፍራ ባለችው በአቢዕዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር ይላል። ጌዲዮንን ዝም ብላችሁ አስቡት እስቲ፣ እንደው በሱ ጫማ ገብታችሁ ይህን ታሪክ ለማሰብ ሞክሩ። በወይን መጥመቂያ ውስጥ ስንዴ አይወቃም። ስንዴ የሚወቃው ከፍ ያለ ሜዳ ላይ ሰፋ ያለ ቦታ ይፈልጋል። ነፋስ ያለበት ቦታ መሆን አለበት። ምክንያቱም በባህል መንገድ ስለሆነ ስንዴ የሚወቁት እነሱ ዛሬ ዘመን ተሻሽሎ በቴክኖሎጂ ሜዳ ላይ አውድማ ላይ ምናምን ስንዴ መውቃት አያስፈልግም። ኮምፓይነር አለ፣ ሁሉን ነገር አበጥሮ ገለባውን ለብቻ ስንዴውን ለብቻ ያደርጋል። ድሮ ግን እንደዚህ አይደለም። ስለዚህ ሰፋ ያለ ሜዳ ላይ አውድማ፣ እንደዛ ሰፋ ያለ ሜዳ ላይ ነፋስ በደንብ የሚያልፍበት ቦታ ላይ
በላይ መሆን አለበት ስንዴ የሚወቃው። ስለዚህ ምን ያደርጋሉ ገበሬዎች? ያመረቱትን ምርት ነዶውን ይሰበስቡና ከዛ አምጥተው በሬዎች በላዩ ላይ ሄዱበታል። ተወቃ ማለት ነው። ከዛ መንሽ ይባላል። እንደ ሹካ ነው ቅርጹ፣ ግን ትልቅ ሹካ እንደማለት ነው። እዚህ በመንሽ ያመጡና ያ በሬዎች የሄዱበትን ስንዴ ወደ ላይ ሲያደርጉት ነፋሱ ይመጣና ገለባውንና ስንዴውን ይለይላቸው። ገለባው ወደዛ ይሄዳል፣ አቅም ስለሌለው በነፋሱ ወደዛ ይወሰዳል። ምርቱ ወደ ታች ይወርዳል። እንደዚህ ነው እህል የሚወቃው። ታዲያ ጌዲዮን ምን ሆኖ ነው የወይን መጭመቂያ ውስጥ ስንዴ የሚወቃው? ወይን መጭመቂያ ማለት ደግሞ ወይኑን ፕሬስ ስታረጉት ስትጨምቁት ጉድጓድ ውስጥ ነው ጁሱ የሚወርደው። ስለዚህ ለስንዴ መውቂያ አይሆንም ቦታ። ታዲያ ምንድነው ጌዲዮን የሚሰራው? እንዴ አውድማ ላይ ሄዶ ስንዴ ወቃ ማለትማ ሚዲያማውያን እንውሰዱብኝ ማለት እንኳን አውድማ ላይ ወቅቶ እዛም አለመምጣታቸው እንደውም በጣም ይገርም። ይሄ የሚያሳየው ምንድነው? ፍርሃቱን አያችሁ። እሱና ቤተሰቡ በልተው መኖር ስላለባቸው የጨነቀው ሰው የሚሰራውን ስራ ወይን መጭመቂያ ውስጥ ይሰራል። ወቅቱ ደግሞ ከመጨነቃቸው የተነሳ ወደ እግዚአብሔር የተጮኸበት ወቅት። ለተጮኸው ጩኸት እንግዲህ እኔ ጌዲዮን ለብቻው ልዩ ጩኸት ጮኸ ብዬ ማሰብ አልችልም። በዚህ ታሪክ ውስጥ እንደ ማንኛውም ሰው እሱም ቤተሰቡም አባቱም ምናምን እግዚአብሔር ሆይ ከሚዲያማውያን አድነን ብለው ጮሆ ሊሆን ይችላል። ከዚህ ውጭ ግን ለዚች ለተጮኸ ጩኸት እኔን አስነሳኝ ይላል ብዬ አልገምትም። እንኳን አስነሳኝ ሊል ላስነሳህ ነው ሲለው እንኳን እንዴት እንዳንገራገርና እንደፈራ ታውቃለህ። እዛ ጋር ለተጮኸ ጩኸት እግዚአብሔር መልስ ይዞ ሲመጣ የመጣው ደካማው ጌዲዮን ቤት ነው። ክብር ለእግዚአብሔር ይሁን። ደካማው ጋር መጣ። ይችላል ጌዲዮን? ለብቻው አይችልም፣ በፍጹም አይችልም። ታዲያ በርታ ያሉ ሰዎች ጋር ቢሄድ አይሻልም ነበር እግዚአብሔር? ኧረ አንድም ቀን እግዚአብሔር በርታ ባሉ ሰዎች ሰርቶ አያውቅም። ሁልጊዜ እግዚአብሔር በደካሞች የሚሰራ አምላክ። ክብር ለጌታ ይሁን። አልችልም ባሉ ሰዎች አሁን እነ ኤርሚያስ ጋር ሲመጣ ኧረ እኔ አልችልም ምናምን ሲል ይቅርታ ጎረቤት ነው ለካስ እኔ የምጠራው ሰው ብሎ ሄዶ ጎረቤት ጠራ አይልም። ከሱ ጋር ነው የሚጨርሰው። እኔ እንደዚህ አልችልም ሲል አይ እንደዚህ ያደርግልሃለሁ፣ ይህን እንዴት አድርጌ ሲል እንደዚህ ያደርግልሃለሁ፣ ወይም የሚያግዝ ሰው አስነሳለሁ እያለ አግባብቶ በደካሞች ነው ብርቱ ስራ የሰራው እግዚአብሔር። ክብር ለጌታ ይሁን። 2014 በከባድ ድካም ያሳለፋችሁ ግዴላችሁም፣ የኃይልም ዘመን እግዚአብሔር ይሰጣል። በቃ የመበርታት ያልፋል። በቃ ድካም ያልፋል። ድካም ዘላለም አይደለም። ቤተክርስቲያን ደከመች ዘላለም አትደክምም። ባለቤት አላት፣ እግዚአብሔር አለ፣ ያበረታታል። ክብር ለጌታ ይሁን። አዎ የምናያቸው የተለያዩ እንትኖች ሊኖሩ ይችላሉ። በቃ ይኖሩ፣ እግዚአብሔር አለ፣ እግዚአብሔር ያበረታናል። እንጮሃለን፣ ማንን እንደሚያስነሳ አናቅም። ለተጮኸ ጩኸት እግዚአብሔር ያላሰበውን ሰውዬ አስነሳ። ማን ያውቃል? የጮሁ ሰዎች ቢኖሩ ለእናንተ መነሳ። ክብር ለእግዚአብሔር ይሁን። አይኖሩ ይሆን? እኛ እንኳ እናቃቸውም፣ ይኖሩ ይሆናል። ምናልባት በአጥቢያ ቤተ ክርስቲያን ውስጥ በጣም እንደ ሰውነታቸው ድክም ያለ የተጎዱ እናቶች፣ አባቶች የሚማልዱትን ምልጃ የሚጸልዩትን ጸሎት እኛ አንሰማውም፣ አናቀውም። እግዚአብሔር ግን የእነሱን ልመናና ምልጃ ሰምቶ የሚያስነሳው ሰው ቢኖርስ አናቅም። እግዚአብሔር ግን ያደርጋል፣ ይችላል። እግዚአብሔር የእስራኤል ልጆች ጮሁ ይልና ለዛ ጩኸት መልስ ለመስጠት የእግዚአብሔር መልአክ የመጣው ጌዲዮን ጋር፣ የማይሰራ ስራ የሚሰራ ሰው ጋር፣ እግዚአብሔር የጨነቀው ሰው ጋር እንኳን አይደለም ከሚዲያም እጅ እስራኤልን ሊያድንና ሊታደግ ቀርቶ የአንድ ሰው ኑሮ በትግል የሚኖር ሰው ጋር እኮ ነው እግዚአብሔር የጨነቀው፣ ግራ የገባው። በቃ እንደው እችን ስንዴ ብቻ መጥተው ባልወሰዱብኝ ሚዲያማውን እያለ እዛ የወይን መጭመቂያ ውስጥ የሚንደፋደፍ የሚታገል ሰውዬ ጋር የእግዚአብሔር መልአክ ይምጣ። የእግዚአብሔር መልአክ ወደ ህይወታችን በእውነት ግራ ገብቶ እንቅ ብሎን ለሰርቫይቫል በምንታገልበት ሁኔታ ውስጥ እግዚአብሔር መጥቶ ያስነሳል። አርጎታል፣ ያደርገዋል። አሁን እኔ እንደዚህ ነው የምለምነው እግዚአብሔርን። መጽሐፍ ቅዱስ ላይ በቃ ያልጠበቅኩትን ታምር እግዚአብሔር ሲያደርግ ሁል ጊዜ ልመናዬ ድገመው ነው የምለው። እግዚአብሔር ድገመው፣ በእኔ ድገመው፣ በቤተሰቤ ድገመው፣ በቤተ ክርስቲያን ድገመው፣ በአገሬ ላይ ነው በቃ ጸሎት። እግዚአብሔር ይባረክ። እግዚአብሔር መልአክ መጣና በወይን መጭመቂያ ውስጥ ስንዴ ይወቃ የነበረውን ጌዲዮንን እንደዚህ አለው። ቁጥር 12 የእግዚአብሔርን መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው። የወይን መጭመቂያ ውስጥ ስንዴ የሚወቃ ሰው ነው ኃያል እና ጽኑ። አዎ ዛሬ ጌዲዮን ደካማ ነው፣ ምንም ጥያቄ የለውም። እሱም ያምናል። ጌዲዮን ብቻ አይደለም እስራኤል ደክሟል። በቃ በዛን ሰዓት በዛ ውስጥ ግን እግዚአብሔር መልአክ መጥቶ ምን ይለዋል? እኔ ዛሬን አይደለም የማየው፣ እኔ ዛሬን አይደለም። አዎ ዛሬ ደካማ ነህ፣ ከዚህ በኋላ ግን እኔ ካንተ ጋር ስለምሆን አንተ ጽኑ ነሃል፣ አንተ ኃያል ነሃል። ክብር ለእግዚአብሔር ይሁን። ደካማ ነው አይደል? አዎ ግን ደካማን ኃያል ያደርጋል እግዚአብሔር። በቃ ይችላል፣ ኃያል ያደርጋል። ተጠባበቁ። እግዚአብሔር ደክም ያለው አዎ፣ በጣም ዞሮብኛ፣ ግራ ገብቶኛል። አዎ ታዲያ ምን ይሻላል? በቃ ጠብቀዋለሁ። እግዚአብሔር እንዴት እንዲያደርግ? እንደ ጌዲዮን እንዲያስነሳኝ፣ እንደገና ኃይል እንዲሰጠኝ፣ እንደገና ብርቱ እንዲያደርገኝ እጠብቀዋለሁ ነው። በቃ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። አይመስልም። ማይሰራ ስራ ከሚሰራ ሰው ጋር እግዚአብሔር አለ ብሎ ማሰብ በጣም ከባድ ነው። የፈራ የደነገጠ በጣም ተደብቆ ተሸሽጎ ያለ ሰው ጋር እግዚአብሔር ካንተ ጋር ነው ሲባል በጣም ይከብዳል። ስለከበደውም የተናገረው
የተናገረውን ላንብብላችሁ። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይሄ ነገር ሁሉ ለምን ደረሰብን? የብዙዎቻችን ጥያቄ። እግዚአብሔር ከኔ ጋር ቢሆን የኔ ቤተሰብ በዚህ ውስጥ ማለፍ ነበረበት? ጥያቄያችን። እግዚአብሔር ከኔ ጋር ቢሆን በአገልግሎት ክፍል ውስጥ አገለግል በዚህ መንፈስ ነበር ማገልገል ያለብኝ? የብዙዎቻችን ጥያቄ። እግዚአብሔር ከኔ ጋር ቢሆን ሞገስ ነው እንጂ ማግኘት ያለብኝ እንደዚህ መናቅ ነበረብኝ? የብዙዎቻችን ጥያቄ። እግዚአብሔር ከኔ ጋር ቢሆን ለዕለት ጉርሴ እንኳን እንደዚህ መሰቃየት ነበረብኝ? የብዙዎቻችን ጥያቄ። እግዚአብሔር ከኛ ጋር ቢሆን ቤተክርስቲያናችን ይሄን ነበር መምሰል ያለባት? ጥያቄያችን ነው። ጌዲዮን ይሄን የጠየቀ ኖርማል ማንም ሰው የሚጠየቀውን ጥያቄ ዙሪያውን አየ፣ ያሉበትን ሁኔታ እንደው መንፈሱ ምኑን ተመለከተና እንዴ የጌታ መልአክ ለእኔን ነው አንተ ጽኑ ኃያል የምትለኝ? እኔን ነው እግዚአብሔር ካንተ ጋር ነው የምትለኝ? አይዋጥልኝም፣ ይሄ ሊሆን አይችልም። ምክንያቱንማ ልናገር አለ። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ ነገር ለምን ደረሰብን? የቱ ሁሉ ነገር? በሚዲያማውያን የምንበላውን መቀማት አለብን እንዴ? ሌላው ትርፍ ነገር ይቅርብን፣ መሰረታዊ ፍላጎታችን ሲነኩብን ዝም እያል ካንተ ጋር ነኝ ትለኛለህ ብሎ ጠየቀ። አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራቱ ወዴት አለ? እሺ የዛሬው ይቅር፣ በፊት እግዚአብሔር ለአባቶቻችን አደረገ የተባለው ተአምር በቃ ድሮ ቀረ አሁን የለም ብሎ ጠየቀ። የብዙዎቻችን ጥያቄ በጣም አይምሯችን የተከፈተው አሁን ስላለንበት ድካም፣ እግዚአብሔር ግን ወደፊት ስላለው ወይም ሊገልጠው ስላለው ኃይል አይምሯችንን ይክፈተው። ስላሁኑ በደንብ እንደምናውቀው ስለ ወደፊትም እንድናቅ በእውነት የእግዚአብሔር መንፈስ ያግዘን። ዛሬን ማወቅ ጥሩ ነው፣ መውደቅን ማወቅ ጥሩ ነው፣ መድከምን ማወቅ ጥሩ ነው። ግን ዘላለም ደክመን እንቀራለን ወይ? አንቀርም። እግዚአብሔር አለ፣ ክብር ለሱ ይሁን። እንዴ ስንት ቀን እኮ ብድግ ብለን ተነስተናል እኮ። ታሪክማ እኮ አለን እንዴ። ወድቀን በቃ በቃልም እኛ በራሳችን ተስፋ ቆርጠን አይደለም ሰው እኛ ተስፋ ቆርጠን በቃ አልነሳም ብለን የጌታ መንፈስ በኃይል አላነሳንም? አንስቶናል። አለን፣ ታሪክ አለን። እኔም ብሎ አገልጋይ በቃ አላገለግልም ብለን ተመልሰን የእግዚአብሔር መድረክ ላይ አልተገኘንም? ተገኝተናል። በቃ እግዚአብሔር ይደግመዋል። እና ታምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል። ደመደመ። እግዚአብሔር የተወው ሰው ነው፣ እግዚአብሔር የተወው ህዝብ ነው እንደዚህ የሚሰቃየው እንጂ እግዚአብሔርማ ከኛ ጋር ቢሆን ኖሮ ምንበላውን ሲቀሙን ዝም ብሎ አይ በምድያማውያንም እጅ አሳልፎ ሰጥቶናል አለ። ኦፍ ኮርስ አሳልፎ ሰጥቷቸዋል፣ ግን ለዘላለም አይደለም። ለ7 ዓመት ነው። ለ7 ዓመት ሊያደክመንና ለ7 ዓመት ሊዋጋን የመጣ ነገር ለዘላለም የሚመስለን ለምን? በቃ አንዳንድ ነገሮች ገደብ አላቸው። ቁጥር 14 እግዚአብሔርም ወደ እርሱ ዞር ብሎ እንደ የእግዚአብሔር መልአክ አልነበር እንደ ሲያናግረው የነበረው ተቀይሮ እግዚአብሔር ሆነ? በብሉይ ኪዳን መጽሐፍ ውስጥ የእግዚአብሔር መልአክ ሲል በጣም በጥንቃቄ አንብቡ። አንዳንዶቹ የእግዚአብሔር መልአክ የሚላቸው አሁን እንደ ሚካኤል እንደ ገብርኤል አይነት መላእክት ሊሆኑ ይችላል። ብዙውን ጊዜ ግን የተገለጠው እግዚአብሔር ራሱ። እንደ እግዚአብሔር እንዴት በመልአክ መልክ ይገለጣል? ታዲያ በማንነቱ ከተገለጠ ማን ይተርፋል? ለራሱ ለሚገለጥላቸው ሲል እንደሆነ ታውቃላችሁ። እንደ ሰው እንደ መልአክ እየመሰለ የሚገለጠው ኢሳይያስ ራሱ ደነገጠ አይደለ እንዴ ሲያይ። እነ ዮሐንስ ራእይ ላይ እንደ ሞተ ሰው ሆንኩ ነው የሚለው። ግን እኮ አብሮት ሲገባ ሲወጣ ደረቱ ጋር ጥግት ብሎ ሲያገለግል የነበረ ነው አይደለ ኢየሱስ። በክብሩ ሲያየው ግን እንደ ሞተ ሰው ሆንኩ ነው። ስለዚህ እዚህ ጋር ለጌዲዮን በዛ በፍርሃት ውስጥ እያለ ጭራሽ በሙሉ ክብሩ እግዚአብሔር ቢመጣ ሊቋቋመው ስለማይችል ለሱ ራርቶለትም እንደ መልአክ መስሎ የተገለጠ። በኋላ ግን እግዚአብሔርም እንዲህ አለው እያለ ይቀጥላል። እሱም ጌታዬ ሆይ እያለ ማውራት ጀመረ። እግዚአብሔርም ወደ እርሱ ዞር ብሎ በዚህ በጉልበት ሂድ፣ እስራኤልንም ከምድያም እጅ አድን፣ እነሆ ልኬሃለሁ አለው ይላል። በጉልበት ሂድ ማለት ሊትራሊ በዚህ ጉልበት ሳይሆን እኔ በምሰጥህ ጉልበት፣ እኔ በምሰጥህ ኃይል። አንተ ደካማ ነህ፣ እኔ እኮ አውቃለሁ። ስመጣም ወደ አንተ ኃይለኛ እንደው ካሉት ውስጥ ትንሻል የሚል ሰው ጋር አይደለም የመጣው። ካሉት ውስጥ የሚብስ ሊሆን ይችላል። ሁልጊዜ ራሳችንን እያየን እግዚአብሔር ጠርቶኛል አልጠራኝም የሚል ጥርጣሬ ውስጥ እንድንገባ የሚያደርገን ምንድን ነው? የእግዚአብሔር ታላቅነትና የእኛ በጣም ደካማነት አልጣጣም ስለሚለን ነው በጣም የምንቸገር። እንደው እግዚአብሔር ከዚህ በፊት በኃይለኛ የሰራ ይመስል ለምን እንደሆነ አላቅም አእምሯችን እንደዚህ የተቃኘው ራሱ ድሮም የሰራው በደካሞች፣ ስለዚህ ዛሬም በደካሞች ይደግመዋል። ክብር ለእግዚአብሔር ይሁን። ስለዚህ ጌዲዮንን በዚህ በጉልበትህ ሂድ፣ እስራኤልንም ከምድያም እጅ አድን። እንኳን እስራኤልን ከምድያም እጅ ሊያድን ራሱና ቤተሰቡን ማዳን ያልቻለ ሰው ግን ተመልከቱት የእግዚአብሔርን ፕሮግራም። በድካም ይሆን ያሳለፍነው 2014ን እግዚአብሔር በምሕረቱ ይቀይረው፣ ወደ ኃይል ወደ መበርታት ይቀይረው። እውነት እያዘንን ስናገለግል ካለፈው 2014 እስቲ ደስ እያለን እንድናገለግል እግዚአብሔር ይቀይረው። በቃ ደስ እያለ እግዚአብሔር ይባረክ። ደስ እያለን በቃ ጌታ ከኔ ጋር ነው። አሁን የደካማ ነኝ አልችልም፣ ግን ከዚህ በፊት እንደረዳኝ ዛሬም ይረዳኛል። እንደውም የአንድ ሰው ኑሮ ለመኖር አይደለም አሁን ከዚህ በኋላ የምጣጣረው ለበረከት ሊያደርገኝ እግዚአብሔር ከኔ ጋር ይሆናል ብለን እንነሳል። ይችላል እግዚአብሔር ለሚችል። አሁን እኮ ጌዲዮንን እንደምንም ብዬ እንደው የአንድ ሰው ኑሮማ አኖርሃለሁ ከዚህ በኋላ የምትበላው አታጣም እኮ አይደለም እያሉ ያለ። እስራኤልን ከምድያም እጅ ታድናለህ። ማይመስል ነገር ማይቻል ነገር እግዚአብሔር እችላለሁ አደርጋለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ኧረ ተው ማይሆን ነገር አታዋራኝ ነው እኮ እያለ በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔር ይሄ ጠፍቶት አይደለም ጌዲዮን ጋር የመጣው። አያችሁ ይሄ የቅርብ ትዝታችን ነው። አሁን ለኛ የማን
ልጅ እንደሆንን ልንረሳ አንችልም። ከቤቱ እንዴት አይነት ፖዚሽን ወይንም ደረጃ ያለን ሰዎች እንደሆንን አንረሳም። እንግዲህ በተለይ በቅርብ ለምን እንደሆነ አላውቅም አይምሮዬ ክፍት ብሏል በዚህ ጉዳይ ላይ። በትክክል እናትና አባቱ በህይወት እያሉ በእናትና በአባቱ እጅ ያደገ ልጅ ብዙ አይደለም። የሚገርማችሁ በምድር አሁን ለዚህ እንደው ልዩ ጥናት አድርጌ ሳይሆን በዙሪያዬ እንኳን ያሉትን ጓደኞቹ ወይን ማቃቸውን ሰዎች ዝም ብዬ ቁጭ ብዬ ማሰብ ጀመርኩ። አሁን ቆይ እንትና እናትና አባቱ እስከ ስንት ዓመቱ አሳደጉ? ከዛ ስለያይ ነው ታሪክ። እሺ እንትናማ ጭራሽ አባቷን አታውቅም፣ እናቷን ብቻ ነው ታውቀው። እሺ እንትናስ ዝም ብዬ ስቆጥር ስመለከት በጣም ምስቅልቅል ያለ አይነት ነገር በጣም አለ። በጣም በልጅነት አንደኛው ወላጅ ይሞታል፣ ከዛ እንጀራ እናት እንጀራ አባት፣ እንደዚህ ምስቅልቅል ያለ ነገር በጣም አለ። አሁን እንደዚህ አይነት ታሪክ ያለው ሰው እግዚአብሔር ይፈልገኛል ለማለት በጣም ነው የሚከብደው። አይደለም እግዚአብሔር ሰው አይፈልገኝም ብሎ ነው የሚያምነው። የተጠቃ ታናሽ በቃ ቤት ውስጥ ታናሽ የተባለ ሰው ጋር እግዚአብሔር ሲመጣ ይሄ እኮ ያስለቅሳል እኮ በቃ እንዴ የሚያስብል ነው። እኔ ሰው እንኳን ከሰው ማይቆጥረኝ በአካባቢያችን እንኳን ለምንም ማልበቃ ከሷ ጋር እንዳትገጥሙ ከሱ ጋር እንዳትገጥሙ የተባልኩ ሰው አንተ እኔን ታዋራኛለህ የሚያስብል ጌዲዮን እንደዚህ ነው እያለ ያለው እግዚአብሔር። ምንድን ያልገባኝም ይላል። አዎ የተጮኸ ጩኸት ስላለ እግዚአብሔር ለዛ ጩኸት መልስ ይዞ ነው የመጣው። ይኸው እዛ ጋር ለተጮኸ ጩኸት እዚህ ጋር ሰው ሊያስነሳ ይችላል እግዚአብሔር። ጠብቁት። እግዚአብሔር የግድ እናንተ ስለ ጮኻችሁ አይደለም እግዚአብሔር ወደ ህይወታችሁ የሚመጣው። ሌሎች ለጮሁ ጩኸት እግዚአብሔር ሊመጣ ይችላል። ወደ ጌዲዮን እና ያለበትን ሁኔታ አስረዳው። ቁጥር 16 እግዚአብሔርም በእርግጥ ካንተ ጋር ሆናለሁ። እንግዲህ በእርግጥ ካንተ ጋር ሆናለሁ ማለት ልትገምልህ ከፈለክ ከተጠቃ ሰው ጋር ከተጠቃ ሰው ጋር ሆናል። የቤቱ ታናሽ ከሆነ ልጅ ጋር ትሆናለህ። ከቤቱ ታናሽ ከሆነ ልጅ ጋር ሆናል። እነ ዳዊት ቤት እንደዚህ ነው የሆነው ታውቃለህ። ኤልያብ ምናምን ሳሙኤል እንኳን እስኪሳሳት ድረስ ይሄ ነው የሚቀባው ሲል አልመረጥኩም ይላል። እሺ ይሄ ነው ሲል አልመረጥኩም ይላል። ያልታሰበው ትንሹ ዳዊት ነው እግዚአብሔር መርጫዋለሁ ያለው። ለምን እንደሆነ እኔ አይገባኝም። እግዚአብሔር በጣም ከታናናሾች ጋር የሚሰራው ምናልባት ትንሽ የገባችኝን በዚህ ክፍል ላይ የተረዳሁትን በኋላ አነሳላችኋል። ከተጠቁ ከታናሾች ለዚህ በቃሉ ካልተባሉ ሰዎች ጋር እግዚአብሔር የሚሆንበት ምክንያት በዚህ መጽሐፍ መሰረት የገባኝን ትንሽ እነግራችኋለሁ። እግዚአብሔርን በእርግጥ ካንተ ጋር ሆናለሁ፣ ሚዲያምንም እንደ አንድ ሰው አድርገህ ትመታለህ አለው። እሱም በአንተ ዘንድ ሞገስ ካገኘው የምትናገረኝም አንተ እንደሆንክ ምልክት ታሳየኛል። የሚገርመኝ ነገር እግዚአብሔር በጣም ከመፍራታቸው የተነሳ በፍጹም እግዚአብሔር ያለው በሕይወቴ አይሆንም ብለው የሰጉ ሰዎችን ከአንተ ጋር እስከ መቼ ድረስ እታገላለሁ በቃ ተው ብሎ ሌላ ሰው ሲያስነሳ አላየውም። መጽሐፍ ያንኑ ሰው ያስጨርሰዋል እስከ መጨረሻ። ለምን ፍርሃቱን ያከብርለታል እግዚአብሔር። የምትናገረኝና እኔ አብረን አንሄድም ሲሉት ሰዎች እግዚአብሔርን አውቃለሁ ግን በዚህ መንገድ ካንተ ጋር ሆናለሁ። ኧረ እኔ አይመስለኝም፣ አይዞ ግድ የለም በዚህ መንገድ ካንተ ጋር ሆናለሁ እኔ በፍጹም። እሺ እንግዲያው ከኔ ጋር የምትሆን ከሆነ እስቲ ይህችን ምልክት አሳየኝ። አንተ በምልክት ነው እንደምታምነው ብሎ ዞር በል አይለውም፣ ያሳየዋል። ክብር ለእግዚአብሔር ይሁን። ይሄ የእግዚአብሔር ባህሪ ትልቅ ዋስትናችን እንደሆነ ታውቃላችሁ። በቃ ስለፈራንም ትቶን አይሄድም እግዚአብሔር። እስቲ ምልክት አሳየኝ አለው እግዚአብሔር። ምን ምልክት ላሳያ? መስዋዕት አቀርባለሁ። እስቲ መስዋዕቱን ከወሰድክ እውነት አንተ ከኔ ጋር ልትሆን ነው ማለት ነው። እሺ አለ፣ ወሰደ። ለዚህ ለእሱን ታሪክ ምክንያቱም ብዙ ሰዓት እንዳልወስድ ማለት ነው። ቁጥር 21 ያዘጋጀውን መስዋዕት እንዴት እንደተቀበለ ተመልከቱ። የእግዚአብሔርን መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ስጋውንና ቂጣውን እንጎቻ በላ ይላል። ተቀበለ ማለት ነው መስዋዕቱን። አሁን በቃ ጌዲዮን ማረጋገጫ በደንብ አግኝቷል። ካንተ ጋር ሆናለሁ ብሎታል። እሺ በእርግጥ ካንተ ጋር ሆናለሁ። እሺ ምልክት አሳየኝ ሲሉ ምልክት አሳይቶታል። በቃ አሁን መጀገን አለበት አይደለም ጌዲዮን። በቃ ተሟሙቆ ተነስቶ ይህንንም ለሰው አውጆ እግዚአብሔር ጠርቶኛል፣ አይዟችሁ ሚዲያማውያን እንዲህ እንዳስጨነቁንና ምን በላውን እንደቀሙን አይቀጥሉም፣ በቃ ታሪክ ይቀየራል፣ ጌታ አለ ብሎ ይነቃቃል ብላችሁ ስትጠብቁ ኧረ እሱ ገና ብዙ ምልክት ይጠይቃል። የሚገርመኝ የእግዚአብሔር ትዕግስት። እኔ እንደውም በመሃል እያጠናሁ እያለሁ አይ ጌዲዮን ደግሞ አበዛው ልላልኩና እግዚአብሔር የታገሰውን አንተ ምንድነህ የሚል ነገር ደግሞ በውስጥ የሰማውና ኩምሽሽ አልኩኝ ተበልሽ። እውነት ነው ምን አገባኝ እግዚአብሔር የታገሰውን። እኔ እስከ ጌዲዮን ብብስ እንጂ እሻል ይሆን ብዬ ቶሎ ወደ ራሴ ማሰብ ጀመርኩ። በትክክል እግዚአብሔር ጠርቷችሁ የምትፈሩ ሰዎች እኖራለን፣ የምንፈራ ሰዎች እንኖራለን። እግዚአብሔር ጠርቷቸው የፈሩ ሰዎችን ግን ዘሏቸው ሌላ ጋር ሄደ አይልም። የጌዲዮን ታሪክ ከጌዲዮን ጋር ነው እግዚአብሔር የጨረሰው። ክብር ለእግዚአብሔር ይሁን። ስለዚህ ባህሪው እግዚአብሔር ይባረክ። በእውነት ተስፋ ይሄ በቃ ይሄ ለምንም አይሆንም ብሎ ትቶን አለመሄዱ በጣም ነው የሚያስደንቀኝ። ቁጥር 23 ቁጥር 22 ላምበ። ጌዲዮንም የእግዚአብሔር መልአክ እንደሆነ አየ። ጌዲዮንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው ይላል። እግዚአብሔር ይመስገን። በቃ አለቀልኝ፣ ሞትኩኝ። ምን አይነት ነገር ውስጥ ነው የገባሁት? በቃ ቢቀርብኝ ሁሉ ነገር። ለነገሩ መጀመሪያም እኔ ፈልጌ አይደለም ድምፁ የመጣው፣ ራሱ ድምፁ መጥቶ ነው። ከዛ በኋላ ማውራት ጀምሬ ነው። አሁን ግን በቃ መሞቴ ነው። በቃ ፊት ለፊት አየሁት እግዚአብሔር መልአክ፣ አለቀልኝ፣ መሞቴ ነው ሲል አትሞትም፣ ሰላም ነው፣ ተረጋጋ፣ አትሞትም። ምን ያዙልኝ፣ በኋላ
በኋላ እንግደለው የሚሉ ሰዎች ተነስተው ስለነበረ እሱ ኦልሬዲ አትሞትም ተብሏል። ቀድሞ እግዚአብሔር አትሞትም ብሎታል። ግን ሰዎች ካልገደልነው ብለው ነበር። አይ አትሞትም ተብሏል እግዚአብሔር ቀድሞ። ቁጥር 25 እግዚአብሔርም በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውንም በሬ ውሰድ፣ የአባትህም የሆነውን የበዓል መሠዊያ አፍርስ። አሁን የሚቀጥለው ትእዛዝ ምንድን ነው? እንግዲህ ለጌዲዮን ይኸውላችሁ፣ አሁን ጌዲዮን እና የእስራኤል ሕዝብ ወደ ድል እንዲሻገር ትልቋ ሚስጥር በየስቴፑ ትእዛዝ ያዘዋል። ጌዲዮን አብረውት ያሉትን ጌዲዮንን ያዛል። ስለዚህ የጌዲዮን የድል ሚስጥሩ ስመለከተው በእያንዳንዱ ስቴፕ እግዚአብሔር የሚያዘው ማረግ። አሁን አንዳንዴ የምንታለለው በቃ እግዚአብሔር ተናግሮኛል፣ እግዚአብሔር ጠርቶኛል፣ በዚህም አለ በዛ ነገሩ ይፈጸማል እንላለን። አይደለም። የድል ሚስጥር መታዘዝ ውስጥ ነው። መጠራት ብቻ አይደለም፣ መታዘዝ የሚባል ነገር አለ ውስጥ። ጌዲዮንን እንደዚህ አለው እግዚአብሔር፣ ስማ ጌዲዮን፣ ይኸውልህ ዋና የሚያስጠቃችሁን ነገር አሁን ምታው ወይም አንሳው ከቤት ውስጥ። ምንድን ነው የሚያስጠቃን ሲለው አባትህ ኢዮአስ አምልኮ የሚያካሂድበት መሠዊያ አለ፣ ይሄ በዓል ለሚባለው ጣዖት የምታመልኩበት መሠዊያ አለ፣ እሱን አፍርሰው። ደነገጠ ጌዲዮን። ጥሪ እንደዚህ ነው እንዲህ አለ። አዎ ጥሪ ከማጽዳት ነው የሚጀምር። እንዲህ እኔ እኮ የመሰለኝ እንደ አንድ ሰው አድርገህ ሚዲያምን ትመታለህ ማለት እየሄድኩ መጨፍጨፍ ነበር። ከመጨፍጨፍ በፊት ቤት ውስጥ ያለውን ጨፍጭፈ የአባትህ የሚያመልክበትን እንትኑን መሠዊያው ምናምን አፍርሰው። ጌዲዮን ብልጥብ ነው የሚገርማቸው። በቀን ካፈራረሰው ሰው ያየዋል። 10 ባሪያዎች 10 የሚያግዙ ሰዎች መረጠና ሌሊት አደረገው። ያን ፍርስርሱ ነው ይታዘዛል። አያችሁ አባዬ ይቆጣኝ ይሆን ምናምን ብሎ ሰበብ እንትን አያደርግም። በቃ እግዚአብሔር ነው ያናገረው። ኦልሬዲ እንደዚህ አይነት ሚሽን ውስጥ ገብቷል። ስለዚህ በቃ ቆራጥ ሆኖ ተነስቶ ሌሊት ፍርስርሱን። ከዛስ ጠዋት የከተማው ሰዎች ሲመለከቱ እንዳልነበረ ሆኗል። ይሄ የማምለኪያው ቦታ ምን እንዳሉ ተመልከቱ። ቁጥር 28 የከተማውም ሰዎች ማልደው ተነሱ፣ እነሆም የበዓል መሠዊያ ፈርሶ በዙሪያውም ያለውም የማምለኪያ አጸድ ተቆርጦ በተሰራውም መሠዊያ ላይ ሁለተኛው በሬ ተሰውቶ አገኙ። እርስ በርሳቸውም ይህን ነገር ያደረገ ማን ነው ተባባሉ። በጠየቁና በመረመሩም ጊዜ ይህን ነገር ያደረገ የኢዮአስ ልጅ ጌዲዮን ነው አሉ። ደረሱበት። ከሱ ውጭ ይህን የሚያደርግ የለም። ምናልባት እንግዲህ አንዳንድ የሰሙት ወሬ ሳይኖር አይቀርም። ዝም ብሎ ይሄ እንግዲህ ሰፈር ውስጥ እግዚአብሔር ጠርቶኛል ታያላችሁ፣ በቅርብ ታያላችሁ ሳይል አይቀርም። ይሄን ያደረገው እሱ ነው። የሚነቃቃ ሰው ያስታውቃል። የሚነቃቃ ሰው ያስታውቃል። ስለዚህ ይሄ ሰው ሲነቃቃ ምናምን ይሄ ወጣ ያለ እይታ ምናምን እንዳለው ሳይገነዘቡ አይቀሩም። መርምረው የኢዮአስ ልጅ ጌዲዮን ነው ያደረገዋል። ከዛስ ቁጥር 30 የከተማውም ሰዎች ኢዮአስን የጌዲዮንን አባት ማለት ነው የበዓልን መሠዊያ አፍርሷልና በዙሪያውም ያለውን የማምለኪያውን አጸድ ቆርጧልና እንዲሞት ልጅህን አውጣ አሉት። አትሞትም ተብሏል ኦልሬዲ ቀድሞ። እሱ ክብር ለእግዚአብሔር ይሁን። እግዚአብሔር ይቀድማል። ቀደመ እግዚአብሔር ቀድሞ ምን አለው? አትሞትም። ወይኔ በቃ አለቀልሽ። ኖ ሰላም ነው ኦልሬዲ እኮ አንተ አሁን ገባህ እኮ በቃ አገልግሎት ውስጥ። አየህ የማዳን ስራ አሁን በአንተ ልሰራ ስለሆነ አሁን ቀስ እያለ ፍርሃት ይለቃል። አይዞ ብሎ አበረታቶታል። እውነትም ፍርሃት እየለቀቀው ነው። ሌሊት ያንን ምሽክ አድርጎ አጥፍቷል። አሁን አውጣ አሉት። አባትየው መተው ኢዮአስን አውጣ፣ ይሄን ያንተ ልጅ ነው ይሄን ስራ የሰራው፣ አውጣ ንግደለው ሲባል ኢዮአስ የሚመልሰው መልስ አለ። ግን እግዚአብሔር ቀድሞ ምን ብሎታል? አትሞትም ብሎታል። ክብር ለእግዚአብሔር ይሁን። እግዚአብሔር ለበረከት አስነስቶን፣ እግዚአብሔር ለማዳን አስነስቶን ያችን ሚሽን ሳንፈጽም አንሞት። ጌታ ይባረክ። የመጣው መከራ አይገለን፣ የመጣው ግራ መጋባት፣ ጭንቀት ምናምን ፍርሃት አይገለን። አውጣው ንግደለው አሉት። ጌዲዮን አይደለም መልስ የሰጠው፣ አባትየው ነው መልስ የሰጠው። እኔ የአባትየው መልስ በጣም ነው የገረመኝ። ጌዲዮን ቢሆን ይሄን የመለሰው እግዚአብሔር አናግሮታል፣ እየተነቃቃ ነው ያለው። ስለዚህ በቃ ምንም አታመጡም ሊል ይችላል። አባቱ የመለሰው መልስ ተመልከቱ። የራሱ የአባቱን እኮ ማምለኪያ ነው እኮ ያፈረሰ። ተመልከቱ። አውጣ ልጅህን እንግደለው ሲሉት የሚመልሰውን ቁጥር 30 ኢዮአስም እርሱን የተቃወሙትን ሁሉ ለበዓል ትሟገቱለታላችሁን? ሼም ኦን ዩ እንደማለት እኮ አታፍሩም? እሱ አምላክ ከሆነ ለምን እዛው ጭጭ አላረገውም? ልጄ ባይሆን ነው እኮ እንዴ ቀየረ እንደ ይሄ ሰውዬ ጀምሮታል። አያችሁ መንፈስ ይጋባል ቤት ውስጥ። እኔ እንግዲህ ይመስለኛል አሁን ኢዮአስ ጌዲዮን ቤት ውስጥ ነገርማ አለ፣ የሆነ ነገርማ ይሆናል እግዚአብሔርማ ሲል ሰምቷል መሰለኝ። ሄልዚ ኮንታሚኔሽን ታውቃላችሁ አጋባበት አባትየው ላይ ማለት እንጂ እንዴት ራሱ አልፈራ? የበዓል መሠዊያ እንደዛ ሲፈርስ የማምለኪያ አጸድ ሲቆረጥ እሱ ራሱ መፍራት ነበረበት። ስንት ዓመት ያመለኩትን የገበርኩለትን በቃ አስጨረስከኝ ጉዳረከኝ ብሎ ይፈራል ሲባል ልጅህን አውጣ እንግደለው ብለው እንትን ሲሉት ማላቀጥ ጀመር። ለበዓል ትሟገቱለታላችሁ? አምላክ ከሆነ እሱ ይከራከር እንጂ ስለ ራሱ አታፍሩም እንዴ? ሼም ነው እሺ ነው እኮ እያላቸው ያለው ህዝብ። ለምን በጌዲዮን ላይ የመጣ የእግዚአብሔር መንፈስ ቤቱን እየከበበው ነው። ክብር ለእግዚአብሔር ይሁን። በእውነት ነው የምላችሁ ልክ የፍርሃት መንፈስ ቤትን እንደሚከብና እንደሚጋባ የእግዚአብሔር መንፈስም ቤትን ይከብ
ድባቡ ይታወቃል እኮ ታውቃላችሁ። ድባብ አለ። በቃ እግዚአብሔር ሲገኝ እግዚአብሔር ሲመጣ በምትቆሙበት ቦታ፣ በቤታችሁ፣ በምትሰሩበት ቦታ ሁሉ ይመጣል እግዚአብሔር መንፈስ። ስለዚህ የነ ጌዲዮንን ቤት እየከበበ ነው እግዚአብሔር መንፈስ። ይሄ የሚታወቀው በምንድን ነው? አባቱ ኢዮአስ በመለሰው። ትማገቱለታላችሁ ለበዓል እናንተ ወይስ እርሱን ታድናላችሁን? እንደ አምላክ ያድናል እንጂ ሰው አምላክን ያድነዋልን? ምንድነው የምታስቡት አላችሁ። እናንተ ታድኑታላችሁን? የሚሟገትለት ሁሉ እርሱ እስከ ነገ ይሙት። እሱ አምላክ ከሆነ መሰዊያውን ካፈረሰው ጋር ለራሱ ይሟገት አላቸው። በቃ ምን አስጨነቃችሁ እናንተ? ጌዲዮንና በዓል ይጨርሱት ይሄን ጉዳይ። ውጡ ከዚህ ውስጥ አለ። ኢዮአስ ከየት አመጣ ይሄን ድፍረት? በጌዲዮን ላይ የመጣ መንፈስ ነው እዛ ቤት ውስጥ። ጥሩ ነው አያችሁ። እንዲህ አይነት ድባብ ያለበት ሁኔታ ውስጥ መገኘት በጣም ጥሩ። ቤተክርስቲያንን ብታስቡ፣ ቤትን ብታስቡ፣ የጸሎት ስፍራችሁን ብታስቡ እንትን ነው ይሄ የሚጋባ አይነት ነገር ነው። እግዚአብሔር እንደሱ ያርግልን። ቁጥር 32 ስለዚህም በዚያ ቀን መሰዊያውን አፍርሷልና በዓል ከእርሱ ጋር ይሟገት ብሎ ጌዲዮንን ይሩበዓል ብሎ ጠራው። ራሱ በዓል ይሟገተው ማለት ነው። ይሩበዓል ማለት እንደማይችል እኮ ያውቃል። አያችሁ በዓል ከጌዲዮን ጋር ተሟግቶ ሊረታው እንደማይችል ያውቃል። ለምን? ከበዓል በላይ የሆነ አምላክ እየተገለጠለት ስለሆነ፣ እያዋራው ስለሆነ፣ እያስነሳው ስለሆነ ያውቃል አባትየው ራሱ። ከዛ ቁጥር 33 ሚዲያማውያንም አሜሌቃውያንም ሁሉ የምስራቅም ሰዎች አንድ ሆነው ተሰበሰቡ፣ ዮርዳኖስንም ተሻገሩ፣ በኢዝራኤልም ሸለቆ ሰፈሩ። የእግዚአብሔርን መንፈስ በጌዲዮን ገባበት። እግዚአብሔር ይባረክ። በቃ ሚስጥሩ ይውላችሁ እዚህ ጋር ነው። ጌዲዮን ፈሪ ነው። አዎ የተጠቃ ነው። አዎ ከምናሴ ነገድ የቤቱ የመጨረሻ። አዎ ግን ጌዲዮን ሲደመር የእግዚአብሔር መንፈስ ነው። ከዚህ በኋላ ጌዲዮን ብቻውን አይደለም። አበቃ። ጌዲዮን ብቻውን አበቃ። ከዚህ በኋላ የእግዚአብሔር መንፈስ ገባበት። ክብር ለጌታ ይሁን። የሚያበረታ መንፈስ፣ የሚያጀግን መንፈስ፣ ሚሽንን እስኪጨርሱ ድረስ አብሮ የሚሆን መንፈስ ማለት ገባበት የእግዚአብሔር መንፈስ። 2015 እየደጋገመ የእግዚአብሔር መንፈስ የሚገባበት ዘመን ይሁንልን። ይኸው መስከረም ላይ እኮ አይደለም፣ እየደጋገመ ፍርሃታችን ድራሹ ጠፍቶ እንደው በቃ የት ደረሰ ብለን ፈልገን እስከምናጣው ድረስ ይጎብኘን እግዚአብሔር መንፈስ። ለብቻችን አንችለው። አሁን ጌዲዮን ይሄን አገልግሎት የሚያገለግለው ለብቻው አይደለም። በውጪ ካለው ይልቅ ከሱ ጋር ያለው መብለጥ ስላለበት ነው ገባበት የሚለው እግዚአብሔር መንፈስ። እግዚአብሔር ይመስገን። ልክ ይሄ ሲሆን አሁን ምንድነው የምታስቡት እናንተ? በቃ ጌዲዮን አሁን ተነስቶ እንደ አንድ ሰው ሚዲያማውያንን ይጨርሳቸዋል ብላችሁ አይደለም የምትጠብቁት? ጌዲዮን ምልክት ፈልጋለሁ አለ እግዚአብሔር። እንዴ ጌዲዮን ምን አገባችሁ? እግዚአብሔር የታገሰው። በቃ እኔ እንደዚህ ነው ያልኩት። ምን አገባኝ እኔ የምን ምቀኝነት ነው ያልኩት። በቃ ጌዲዮን አሁን ተበረታቶ በቃ እንጋጠም ይላል ብዬ ስጠብቅ እግዚአብሔርን ምን ይለዋል? አንድ ምልክት። አዎ አንድ ምልክት። ምን ምልክት? የበግ ጠጉር፣ የተባዘተ የበግ ጠጉር እዚች ጋር አረጋለሁ አለ። እሺ እዚህ ጋር ደግሞ ደረቅ መሬት አለ። እሺ እዚህ ላይ ብቻ ጠል ይሁንና መሬቱ ደረቅ ይሁን። ይሄን ካረክ በቃ ጠርተኸኛል፣ አረጋገጥኩ፣ በቃ ወጣለሁ አለ። ከዛ እግዚአብሔር እሺ ያለው ሌሊት የተባዘተው የበግ ጠጉር ላይ ጠል አደረገ፣ እዚህ ላይ ደረቅ አደረገ መሬቱ። ጌዲዮን ሲነሳ እንደለመነው እንደጠየቀው ምልክት አለ። እስቲ ቆይ እንደው ዝም ብሎ ሌሊቱ ጤዛው ምናምን ይሆናል ብሎ የተባዘተውን የበግ ጠጉር ጭምቅ ሲያደርገው አንድ ቆሬ ሙሉ ውሃ፣ ቆሬ ማለት ወተት ምናምን የሚቀመጥበት የገጠር ዕቃ፣ አንድ ቆሬ ሙሉ ውሃ ሞላ ይላል። ይሄ በአጋጣሚ ሆነ አይደለም፣ ምልክቱን እግዚአብሔር ስለፈጸመለት ነው። እዴ አለ። አሁን በቃ ጌዲዮን ይነሳል ስትሉ አረ ሰውየው ጉደኛ ነው፣ አረ የሚነሳ አይደለም። ግን እግዚአብሔር ታጋሽ ነው። ምን ታረጉታል? ቁጥር 39 ጌዲዮንም እግዚአብሔርን እኔ ይሄን አንድ ጊዜ ስናገር አትቆጣኝ አለ። ካትቆጣኝ ነው የጀመረው። ሁለተኛው አትቆጣኝ ምን እንደሆነ ታውቃላችሁ? ለምሳሌ አንዳንድ ጊዜ ልጆቻችን ቤት ውስጥ ወይ የሆነ ብርጭቆ ሰብረው የሆነ ነገር ሰብረው እኛ ከውጭ ስንገባ ገና የሚጀምሩት እንዳትቆጣኝ ግን ይላል። እንዴ ምኑን ሰምቼ ነው የምቆጣህ? ማልቆጣ ቃል ግባልኝ፣ በቃ ቃል ግባ፣ እንደማትቆጣኝ ቃል ግባ። እንዴ ምን አይነት እንትን ውስጥ ነው የምትከተኝ? እንዴ እንደዚህ ንገረኝና ልቆጣም ላልቆጣም። ኖ ዳዲ ኖ ማየ ኖ እንደማትቆጪኝ ቃል ግቢልኝ። እስቲ ጀምጪ እስቲ ምናምን ይሉናል። መቼም የልጅ ነገር ነውና እንግዲህ ምን እንላለን? አፍረንም ቢሆን ወይ ሰው ፊት ነው እንደዚህ ያሉን። ልጅ ጉደኛ አይደለም። እሺ በቃ እሺ አልቆጣህም፣ ብርጭቆን ሰብሬዋለሁ፣ አልቆጣህም አስብላችኋላ። ጌዲዮንን ታዩታላችሁ። ይሄ ጉደኛ ሰው እዚህ ጸጉሯ ላይ ውሃ አድርግና እዚህ ደረቅ አድርጋል፣ አደረገለት። አሁን ደግሞ ምን ይላል? ገልብጠዋል ማለት ውሃውን ጸጉሩን ደረቅ አድርገው መሬቱን እርጥብ አድርገዋል አደረገ እግዚአብሔር። ይሄ ምን እንደሚያሳይ ታውቃላችሁ? እግዚአብሔር ከጠራችሁ ምንም መሆን አትችሉም፣ ቻሉት ነው በቃ። አይለቃችሁም። እነ ደግሞ ማይልቀቀ ሰው አንሆንም እኮ ቢለቀን ታውቃላችሁ፣ ብላሽ ነው የምንሆነው። አሁን እግዚአብሔር ጠርቶን እግዚአብሔር ፈልጎ ነፍሳችን እያወቀች ሌላ ነገር ልንሆን ስንል ሁሉ እየተዘጋ እየተከለከለ
እያለ በቃ ይሄ ነው መስመርሽ፣ ይሄ ነው መንገድ፣ አትነካካ፣ እዛ ውስጥ አትግባ እያለን አምፀን ብንገባ አይቀናንም፣ አይሆንም። ስለዚህ አይልቀቀን። ጌዲዮን ምልክት ቢል በዚህ ቢል አንተኑ ነው አለው። በቃ እኔ መጽሐፍ ቅዱስ ትምህርት ቤት አስተምራለሁ አልፎ አልፎና ተማሪዎቼ ከኮርሱም ውጪ ዝም ብለን ፐርሰናል ነገር እናወራለን። ስናወራ እንደዚህ ስናወራ ይነግሩኛል አንዳንድ ነገር። እኔ ለምሳሌ እግዚአብሔር ጠርቶኛል። እሺ ጠርቶሃል። እሺ ግን የሚገርም በዚህ ጥሪ ምክንያት ቤተሰቤ በጣም በችግር ውስጥ ያልፋል። ለምን? በቃ በኢኮኖሚ እንቸገራለን፣ እንደዚህ እንቸገራለን። እንደው ምን ትመክረኛለህ? ምን ይሻለኛል ሲሉኝ ጥሩ መልስ ባይሆንም ግን መመለስላቸው ለእናንተም ይሆናል። እግዚአብሔር አይጥራህ፣ ከጠራህ ቻለው ነው። ሶሪ ከፍቷችሁ ከሆነ እውነቱ ግን ይሄ እግዚአብሔር አይጥራሽ፣ ከጠራሽ ቻይ። አሁን ጌዲዮን በቃ ፈልጎታል እግዚአብሔር። ሚዲያማውያንን እንደ አንድ ሰው አድርገህ የምትመታውና እስራኤልን የምታድነው አንተ ነህ ብሎታል። ምን መሆን ይችላል ታዲያ? አሁን ይሄ በቃ እዚህ የምልክት ማዕት ይሄን አርግ፣ እንደዚህ ይሄን ጨምር፣ ሁሉን አደረገለት። ምዕራፍ 7 ምናልባት ምዕራፍ 7ን ከማንበብ በፊት እንደው አንድ ስጋት አለችኝ፣ እሷን ላንሳ። የጌዲዮንን ምልክት አጠያየቅ ዛሬም እንዳትሞክሩት ስላችሁ፣ ለምሳሌ አሁን አንዳንድ ሰው ጌታ ሆይ በቃ አንተ የሰጠኸኝ እህት ማጋባት እሑድ ጠዋት ሲሄድ አጠገብ የምትቀመጠው ናት፣ እንደዚህ አይደለም። ይሄ የሆነው ነው እንጂ የተጻፈልን መሆን ያለበት እኮ አይደለም። እንደ ፓተርን ከዚህም በኋላ ቅዱሳን እንደ መመሪያ ውሰዱት የሚል ክሉም አይሰጠንም ጸሐፊው ራሱ። ስለዚህ እንደው አደራ ለማለት ነው። እግረ መንገድ ምዕራፍ 7 ጌዲዮን የተባለውም ይሩበአል ከእርሱም ጋር የነበሩ ሕዝብ ሁሉ ማልደው ተነሱ፣ በሄሮድ ምንጭ አጠገብ ሰፈሩ። የምድያምም ሰፈር ከእነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበር። 2 እግዚአብሔርም ጌዲዮንን ካንተ ጋር ያለው ሕዝብ በዝቷል፣ ስለዚህ እስራኤል እጅ አዳነኝ ብሎ እንዳይታበይብኝ እኔ ምድያማውያን በእጃቸው አሳልፌ አልሰጣቸውም። አያችሁ ቅድም አነሳላችኋለሁ ያልኳችሁ ለምንድን ነው እግዚአብሔር በደካሞች የሚሰራው የሚለው ነገር ወይም በቃ ለምንም አልበቃም ያለ ሰውን የሚመርጠው ለምንድን ነው ብዬ ሳስብ ክሬዲቱን ስለማይወስዱበት፣ ክብሩን ስለማይነኩበት። በርታ ያሉ ሰዎች እግዚአብሔር ቢጠቀምባቸው እኔ እኮ ድሮም ዋዛ አይደለሁ ወይም እኔና እግዚአብሔር ተጋግዘን ሊሉ ይችላል። በፍጹም እንደዚህ ሊሉ የማይችሉ ሰዎች ጋር ግን እግዚአብሔር ይመጣ። አሁን ተመልከቱ፣ ጌዲዮን እግዚአብሔር ጠርቶኛል፣ ሚዲያምን እናሸንፋለን፣ አይዟቸው እግዚአብሔር መንፈስ ገብቶብኛል፣ በምልክት ላይ ምልክት ጠይቄው ከበቂ በላይ ማረጋገጫ አግኝቻለሁ፣ ተነሱ ሲል 32,000 ሰው አግኝቷል። 32,000 ሰው ከጌዲዮን ጋር ወጥቶ ሚዲያምን ሊገጥም ሲል እግዚአብሔር መጣና ቁጥር በዝቷል። እንዴ ቁጥር ቢበዛ ጥሩ ነው እንጂ ታዲያ መጥፎ ነው እንዴ ልንል እንችላለን። አሁን እኛ የአሁን ዘመን ቆጣሪዎች እግዚአብሔር ምን እያለ እንደነበረ ታውቃላችሁ? እጄ ነው ያዳነኝ ብሎ ክብሬን ስለሚወስድ ቁጥር ይቀነሳል። ደሞም የሚገርማችሁ ከ32,000 ውስጥ የፈራ የደነገጠ ይመለስ ሲባል 22,000 ነው የተመለሰው፣ 10,000 ነው የቀረው። ታዲያ እንዲህ በአንድ ቃል ለመመለስ ነው? ጦርነት ቢወጡማ ጉድ ፈልቶ እኮ ነበር ማለት። ፒር ፕሬሸር ታውቃላችሁ? የአቻ ግፊት። አሁን 22,000 በአቻ ግፊት የወጣ ነው የሚመስል። ለምሳሌ 18 ዓመታችሁ ላይ በእናንተ እድሜ ያሉ ጎረቤቶቻችሁ፣ ጓደኞቻችሁ፣ ሃይስኩል አብረው የሚማሩ ልጆች ለምሳሌ ድንገት ገና እየተማራችሁ እያላችሁ ባህር ኃይል አሪፍ ነው አሉ፣ ባህር ኃይል እገባለሁ ሲል 15 ሰው ባህር ኃይል ይገባ 12ኛ ክፍል እኮ ማለት ነው። ብድግ ብሎ ባህር ኃይል እኮ ምን እንደሆነ ማያውቅ ግን አንድ ባህር ኃይል የገባ ሰው ይዟችሁ በዚህ እድሜማ ወደ ውጭ መሄድ ነው ሲባል ወደ ውጭ እንሄዳለን። ቤት በሱዳን የአቻ ግፊት የማያስወስነው ውሳኔ። ስለዚህ ይሄ 22,000 ድንገት የወሰደ ነው ማለት ነው። እሄዳለሁ ሲል እኛም እንሄዳለን። ቀንስ አለው እግዚአብሔር። በዘዳግም ምዕራፍ 20 ላይ እንደዚህ የሚል ቃል አለ። ለጦርነት ስትወጡ የእስራኤል ልጆች ለጦርነት ስትወጡ ሚስት ያጨሰው እንዳይዘምታል። ለምን? ሆዱ ይጮሃል። ሚስት ያጭጮኛው ጋር ነው ልቡ። ልክ ሊታኩስ ሲል ወይኔ ጮኛ ሳላገባት ይላል። ስለዚህ መልሰው አይሆንም። ቤት ሰርቶ ያላስመረቀ ሰው እንዳይዘምት ይመለስ። ለምን? ቤቴን እንኳን ጨርሼ ሳልበላ ድግስ ስፈርሰው ሳልጠራ እያለ ልቡ ክፍል ስለሚል ይመለስ ይላል። ጦርነት ላይ የፈራ የደነገጠ ይመለስ ይላል። ስለዚህ ይሄ ምርጫ ሲሰጣቸው 22,000 ተቀነሰ። ቁጥር 3 አሁንም እንግዲህ የፈራ የደነገጠም ከገለዓድ ተራራ ተነስቶ ይመለስ ብለ በህዝቡ ጆሮ አውጅ አለው። ከህዝቡም 22,000 ተመለሱ። አሁን 10 ቀረ አይደለ? 10ም በዛ አለ እግዚአብሔር። እንዴ ጌዲዮን ታዲያ በምን አቅም ነው የሚያሸንፋቸው? ድሮም በእሱ አቅም አይደለም፣ ድሮም በእግዚአብሔር አቅም ያደለ። ታዲያ ሚስጥሩ እግዚአብሔር መንፈስ ገባበት፣ እግዚአብሔር ከሱ ጋር ሆነ ማለት እኮ። ታዲያ ወታደር ስላበዛ እኮ አይደለም የሚያሸንፍ። 10,000 ቀረው። ቁጥር 4 እግዚአብሔርም ጌዲዮንን ህዝቡ ገና ብዙ ነው፣ ወደ ውሃ አውርዳቸው፣ በዚያ መፈተናቸዋለሁ። ተንበርክኮ የሚጠጣ ካለ እንደዚህ አድርጎ የሚጠጣ ካለ አለና፣ ወይም ደግሞ እንደዚህ በእጁ እንደዚህ ያደረገ የሚጠጣ ካለ በዚህ ትለያለቸዋለህ አለ። 300 ብቻ ቀረ። 9,700 ተመለሰ እንደገና ጌዲዮንና 300 እና በ300 ነው ቁጥር ስፍር የሌላቸው ሚዲያማን የሚያሸንፈው። 300 ጌዲዮን ሲደመር እግዚአብሔር ከደካማው ከጌዲዮን ጋር እግዚአብሔር ሊወጣ ማለት። ወደ ታች ልውረድ። ቁጥር 9 ምዕራፍ 7 ቁጥር 9 በዚያም ሌሊት እግዚአብሔር በእጅህ አሳልፌ ሰጥቻቸዋለሁና ተነስተ ወደ ሰፈር ውረድ አለው። አያችሁ ምሪቱን እንዴት እንደሚከተል። ድል ሁልጊዜ የመታዘዝ ውጤት። ቀንስ ሲለው አልቀንስም አይ 32,000 ደህና የመጣልኝን ቀንስ አይ ይሄ ያጋንንት ድምጽ ነው አይል። አሜሲያስን ታስታውሳታላችሁ? ሁለተኛ ዜና ምዕራፍ 25 ላይ 100,000 ጽኑዓን ወታደሮች ቀጠረ ከኤፍሬም ነገድ
ነገድ። ከዛ አንድ እግዚአብሔር ሰው መጣና የመርዳትም የመጣልም ኃይል በእግዚአብሔር ዘንድ ነውና በእነዚህ ወታደሮች አሸንፋለሁ ብለህ ብትወጣ እግዚአብሔር በጠላቶች ፊት ይጥልሃል። ያወጣሁት 100 መክሊት ምን ይሁን አለ። እሱማ ወታደር ነው በልቶታል። ወታደር የበላውን አይመልስም። ስለዚህ ለይታ አሰናብታቸዋል። 100,000 ወታደሮችን ሲያሰናብት አሜሲያስም በረታ ይላል። እንዴ ንጉሥ ወታደር ሲጨምር ነው እንጂ ሲቀንስ ይበረታል? በእግዚአብሔር ካልኩሌሽን ሲቀነስም ይበረታል። ድል የመታዘዝ ውጤት፣ ያውም አንድ ቀን አይደለም። በእያንዳንዱ ስቴ እግዚአብሔር ጌዲዮንን አሁን ቀንስ ይለዋል። እሺ አሁንም ቀንስ፣ እሺ አሁን ውጣ ይለዋል። እያንዳንዷ ስቴፕ ላይ የመጣ ምሪትን ይሰጠዋል። አሁን አሳልፌ እሰጣቸዋለሁ፣ ተነስተ ወደ ሰፈሩ ውረድ አለ። ከመውረዱ በፊት አንድ ደግሞ ምልክት ልንገርህ አለው ለጌዲዮን። ሌላም ተጨማሪ። ይሄኛውን ጌዲዮን ጠይቆ አይደለም፣ ይሄኛውን እግዚአብሔር እንደ ቦነስ ነው የጨመረለት መሰለኝ። ይኸውልህ ምን ታደርጋለህ መሰለህ? ሚዲያማውያን ድንኳን፣ ያው በድንኳን አይደለም የሚኖሩት እነሱ አርብቶ አደር ስለሆኑ አንድ ቦታ ሴት ላይ ያደረገው የሚዲያማውያን ድንኳን ጋር በሌሊት ትሄዳላችሁ። ጭራሽ ስማኝ፣ አንተና አንድ ሰው ትሆኑና ቀስ ብለህ የሚዲያም ድንኳን አጠገብ ቀስ ብለህ ማታ ሲተኙ ቀስ ብለህ ድንኳኑ ስር ተለጥፈ ትሰማለህ። ምኑን ነው የምሰማው? እኮ ላስጨርሰኝ ልንገርህ። እሺ ድንኳን ውስጥ ያሉ 2 ጓደኛሞች ሲያወሩ ትሰማቸዋለህ። ምን ሲሉ? ህልም አይቶ አንደኛው ለጓደኛው ሲነግረው ያኛው ደግሞ ህልም ተርጓሚ ሆኖ ትሰማቸዋለህ። ምን አይነት ህልም? የሆነች የገብስ እንጎቻ ይላል። የገብስ እንጎቻ? አዎ የገብስ እንጎቻ። የገብስ እንጎቻ ተንከባላ መጣ የሚዲያምን ድንኳን ቷ አርጋ ስትመታውና ስትወድቅ አየሁ አለ ህልም አላሚው። ህልም ተርጓሚው አለ እቺ የገብስ ድንኳን፣ እቺ የገብስ እንጎቻ እንትኑን ድንኳኑ የጣለችው ከጌዲዮን ውጭ ማንም ሊሆን አይችልም። ጌዲዮን ነው ይሄንን የሚያደርገዋል። ይሄ እኮ ማለት ምን እንደሆነ ታውቃላችሁ? በልበጠዋት ተነስተ ፍጀን እንደማለት ነው። አረጋገጡለት እኮ። በጣም የሚገርማችሁ የገብስ እንጎቻን ለማየት ሞከረ። ጌዲዮን ስንዴ ነው ሲወቃ የነበረው። የስንዴ እንጎቻ ነው እንጂ ለምንድን ነው የገብስ እንጎቻ የሚያየው? ለምን እንደሆነ ታውቃላችሁ? ስንዴ ውድ ነው፣ ገብስ ርካሽ። ሁለተኛ ነገሥት ምዕራፍ 7 ቁጥር 1 ላይ ነገ በሰማሪያ አለ ኤልሳ፣ ነገ በሰማሪያ 1 መስፈሪያ ስንዴ በ1 ሰቅል ይሸጣል፣ 2 መስፈሪያ ገብስም በ1 ሰቅል ይሸጣል አለ። ምን ማለት ነው? ገብስ ርካሽ ነው አይደል እንዴ? አሁን ገበያ ሄዳችሁ ስንዴ 1 ጣሳ ስንት ነው? 1 ብር። 1 ብር አይደለም ለምሳሌ ነው እንትን ያልኳችሁ። ደግሞ ሄዳችሁ አጎዛ ገበያ 1 ብር ስንዴ ሽጥልን እንዳትሉ። ስንዴ 1 ጣሳ ስንት ነው? 1 ብር። ገብስስ 2 ጣሳ 1 ብር ቢሏችሁ ገብስ ይረክሳል ማለት ነው አይደል የምትሉት? የገብስ እንጎቻ የሆነችበት ምክንያት ምን እንደሆነ ታውቃላችሁ? ርካሽ በሆነ ደካማ በሆነ ምንም ማያመጣም በተባለ ነገር እግዚአብሔር እንደሚሰራ ለማሳየት የገብስ እንጎቻ። ከዛማ በቃ ተነሳ። አሁን እኮ ከማረጋገጫ በላይ ነው። በቃ የህልሙ ትርጉም እግዚአብሔር ያሳየው ምልክት ኤቭሪቲንግ በቃ ሰመረለት ማለት ነው። ይኸው እግዚአብሔር ሲፈልጋችሁ ከበቂ በላይ ምልክት ይሰጣል። ክብር ለእግዚአብሔር። የምልክት እጥረት የለበትም እግዚአብሔር። በዳይለማ እድሜያችንን እንድንፈጅ እግዚአብሔር አይፈቅድ። ጠርቶኝ ይሆን እኔ እንጃ፣ ስሜቴ ነው በቃ እነንትና ጠርቶኛል ሲሉ ሰምቼ ነው እንጂ አብሬንም ተደባለኩት ብለን 60 ዓመት ይሙላን እንዲህ ግራ እንደገባን 70 ይሙላን እንዴ? ኧረ በጭራሽ። ኧረ እግዚአብሔር እንደዚህ የኮንፊውዥን አምላክ አይደለም። እግዚአብሔር የሰላም አምላክ። እሱ በጠራን ቦታና ፈቃዱ ባለበት ቦታ ሁሉ ስንሆን ሰላም እንደ ፊሽካ እንደሚነፋ ታውቃላችሁ በልባችን ውስጥ። ክብር ለእግዚአብሔር ይሁን። ለጌዲዮን እንደ ፊሽካ ነው ሰላም በውስጡ የተነፋው። በቃ አረጋገጠ ከበቂ በላይ። ክብር ለእግዚአብሔር ይሁን። እንደዚህ ደካማን ግራ የተጋባን የሚያበረታ አምላክ በሰማይ ስላለ ክብር ለሱ ይሁን። ይድገመው እግዚአብሔር በእኛም ዘመን በቤተ ክርስቲያን ይድገመው። በእውነት ግራ መጋባትን ጥርት የሚያደርግ ጌታ ይምጣ። እንዴ እኔ በቃ ወደዚህ ነው ስል እድሜ ሄደ። በቃ አይሄድም ከዚህ በኋላ። እግዚአብሔር ይችላል። ይመጣል እግዚአብሔር ወደ ሰዎች ይመጣል፣ ወደ ቸርች ይመጣል እግዚአብሔር። ስለዚህ አሁን ጌዲዮን ምንድነው ማድረግ? በቃ ተነስቶ መዋጋት ነው። የሚገርማችሁ ቁጥሩ ትንሽ ነው። ግን እግዚአብሔር አብሮ ስላለ ጦርነቱ ራሱ እንዴት እንደተጠናቀቀ ስመለከት ቷ እያሉ ተተኳኩሶ ምናምን እርስ በርስ ነው ያለቁ። እርስ በርስ ራሳቸው ነው ያለቁ። ይሄ የእግዚአብሔር አሰራር ነው። ምዕራፍ 7 ቁጥር 21 ሁሉም በየቦታው በሰፈሩ ዙሪያ ቆመ፣ ሰራዊቱም ሁሉ ሮጠ፣ ጮኸ፣ ሸሸም። ያችሁ ድል የሚገኘው በመታዘዝ ውስጥ። ወታደር ቀንስ፣ እሺ። አሁን ተዘጋጅ፣ እሺ። ሂድና ያዩትን ህልም ሲያወሩ ስማ፣ እሺ። በላሁን ተነሳና ውጣ፣ እሺ። እነዚህ ሁሉ ተደማምረው እኮ ነው ለጌዲዮንም ለእስራኤልም ህዝብ ድል ያመጡት ማለት ነው። ጥቂት የምትመስል መታዘዝ ትልቅ በር ትከፍታል። ክብር ለእግዚአብሔር ይሁን። አለበለዚያ አንዳንዴኛ በቃ ሂውጅ የሆነ ባንዴ የሆነ ትልቅ ባንዴ አይደለም፣ ጥቂት በጥቂት ተጠራቅማ ያላሰብነው ቦታ ላይ ራሳችንን እናገኘዋለን። ይሄ የዘላለም የእግዚአብሔር አሰራር ስለሆነ ደስ ይለኝ። ከዛ ቁጥር 22 ሦስቱንም 100 ቀንደ መለከቶች ነፉ፣ እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራውና በሰራዊቱ ሁሉ ላይ አደረገ። አያችሁ እግዚአብሔር ሰው በባልንጀራው ላይ ሰይፍ ይመዛል። እግዚአብሔር ነው ይሄንን ያደረገው። ተረማመሳቸው፣ በቃ ድብልቅልቁ ወጣ ማለት። ለዚህ ነው ጌዲዮን 300 ብቻ አስተርፍ ሲባል 300 ለስንት ልንጋጠም የሚል ስሌት አይሰራ። 300 አልቃው እሺ 300 ይዞ ሄዶ በ300 አሸነፈ አይደለም። እያንዳንዱ በባልንጀራው ላይ ሰይፍ መዘዘ ነው። በቃ ይሄ እግዚአብሔር አሰራር ነው። ክብር ለሱ ይሁን። ምዕራፍ 8 ቁጥር 4 አንብቤ ጨርሳል። ጌዲዮንም ከ300 ሰዎች ጋር ወደ ዮርዳኖስ ደርሶ ተሻገረ፣
ነበረ። ምንም እንኳን ቢደክሙ ያሳድዱ ነበር። አሜን። ደክሞ ማሳደድ በእግዚአብሔር አሰራር በርትቶ ያሳድዱ ነበር። ምንም ቢደክሙ ስደክም ኃይለኛ ነኝ። አሜን። ስደክሙ ኃይለኞች ነን። ኑሮው፣ አገልግሎት፣ እርስ በርስ ግንኙነቱ፣ ትምህርቱ ምኑ አድክሟችሁ ይሆን? በቃ እግዚአብሔር ድካምን በቃ ይበል። በቃ አሁን ስደክሚ ኃይለኛ ነሽ ብሎ ያስነሳኝ ይችላል እግዚአብሔር። ጌታ ኢየሱስም ቢሆን እናንተ ብርቱዎች በርታ ያላችሁ በዚህ ከተማ ኑ ወደ እኔ አላለም። እናንተ ደካማ፣ በቃ ራሱን ስለሚታመን ራሱን ስለሚያውቅ ደክሞሃል፣ ፌንት አርጋሃል፣ በቃ ተስፋ ቆርጠሃል፣ አንተ ነህ ኳሊፋይ የምታረገው ነይ ብሎ አይደለ የጠራን? እንደዚህ ብርቱ ሆነን እንደተጠራን አንሆንም። ቤቱ ከገባን በኋላ ደካሞች ሆነን የጠራን። አሁንም ስንደክም ኃይለኞች። ክብር ለእግዚአብሔር ይሁን። እንጸልይ። ጌታን በጸሎት እንለምነዋለን። እግዚአብሔር ሆይ አርገው እያለ ድገመው። በጌዲዮን ዘመን የሰራኸውን እንደዛ ግራ የተጋባ ህዝብ ባለበት ጊዜ እንዲህ ከሰራህ ዋይ ኖት አሁን ድገመው ጌታ ሆይ እንለዋለን። ድገመው፣ በግል ህይወቴ ድገመው፣ በቤተሰቤ ድገመው፣ በአጥቢያ ቤተክርስቲያን ድገመው፣ በአጠቃላይ በክርስቶስ ቤተክርስቲያን ድገመው፣ በምድራችን ላይ ድገመው እያልን እንለምነዋለን ጌታ